ወይኔ ታድለ ብለሽ ራስ ምታት እንዳይዝሽ። ምክንያቱም ሁሉም ነገር በመማር የሚመጣ ነገር ነው። የመጀመሪያውና ዋነኛው ነገር ሰልፍ አዌርነስ እንላለን፣ ወይም ደግሞ ራስን ማወቅ መረዳት። ይህ ማለት ምንድነው? እኔ ማን ነኝ? ጠንካራ ጎኔ ምንድነው? ደካማ ጎኔ ምንድነው? የሚለን በመጀመሪያ ራስሽን በደንብ አድርገሽ አይደንቲፋይ ለማድረግ ሞክሪ። ይህን ደግሞ ለማወቅ ምን ታደርጊያለሽ መሰለሽ? እስክሪፕቶና ወረቀት ያዥ። ከዛ ብቻሽን ተደብቀሽ ቁጭ ብለሽ ጠንካራ ጎኔ ምንድነው? ደካማ ጎኔ ምንድነው? ለወደፊቱ መሆን የምፈልገው ምንድነው ብለሽ ፊገር አውት አድርጊ። ማንም ላንቺ አይነግርሽም፣ ራስሽ ነሽ ቁጭ ብለሽ ፊገር አውት የምታደርጊው። ያንን ነገር ከለይሽ በኋላ ጠንካራ ጎንሽን ታውቂያለሽ፣ ደካማ ጎንሽን ታውቂያለሽ። ጠንካራ ጎንሽ ላይ ለራስሽ በቃ ተደሰች፣ ኢንጆይ አድርጊ። እንደዚህ ነኝ እኔ እዚህ ጋር ጠንካራ ነኝ፣ እኔ እንደዚህ አይነት ሰው ነኝ፣ እኔ በጣም ጠንካራ ሴት ነኝ፣ ይሄን ነገሮች እችላለሁ ብለሽ ራስሽ ላይ ተናገሪ። ያንን ነገር ስትናገሪ ጠንካራ ጎንሽን ኤምብሬስ አደረግሽው ማለት ነው። ወሰድሽው፣ አቀፍሽው። በቃ ያንቺ ነው፣ ማንም አይነጥቅብሽም። እዛ ዙሪያ ላይ አንቺ እኮ እንደዚህ አይደለሽም ብለሽ ኖ ኖ ኖ ኖ